የዱባይ ቪዛ ከመውጣታችሁ በፊት ይህንን የግድ ማወቅ አለባችሁ። በጭራሽ አሁን የምነግራችሁ ነገሮችን ሳታውቁ የዱባይ ቪዛ እንዳታወጡ ወይ ደግሞ እንዳታሰሩ። ሰላም የተከበራችሁና የተወደዳችሁ በሀገር ውስጥና ከሀገር ውጭ ያላችሁ ክቡራን የጓጓ ሚዲያ ተከታታይ ቤተሰቦቻችን እንደምን አመሻችሁ። ይህ አዲስ ቻነል ጓጓ ሚዲያ ነው። አዲስ ቻነል ጓጓ ሚዲያ የተለያዩ በሀገር ውስጥና ከሀገር ውጭ ያሉ መረጃዎች እንዲሁም የተለያዩ ከቪዛ ትራቨል እና ፓስፖርት የተያያዙ ዶክመንቶችን በነፃ የመማከር አገልግሎት ሊቀርብበት አዲስ ቻነል ሚዲያ ነው። ጓጓ ሚዲያ ሳብስክራይብ ያደረጋችሁ ቴንኪው እያልን ሳብስክራይብ ያላደረጋችሁ ደግሞ ሳብስክራይብ በማድረግ ሼር፣ ላይክ እያደረጋችሁ ወደ ብዙ ሰው እንዲደርስ እንድታግዙን በትህትና እንጠይቃለን። ዛሬ ስለ ዱባይ ቪዛ እና እንዲሁም ዱባይ ቪዛ እንዴት አፕላይ ይደረጋል፣ እንዴት ነው ስራ እዛ ያለ ስራ ምን ስራ ይኖራል፣ እንዲሁም ከዱባይ ቪዛ ተያያዥ የሆኑ ማስረጃዎችን ምን አይነት ዶክመንት ነው ይዘን መቅረብ ያለብን የሚሉትን ዝርዝር ሀሳቦችን እናነሳለን። ከኛ ጋር ቆዩ። ዱባይ ቪዛ ከመውጣታችን በፊት ዱባይ ቪዛ ወደ ዱባይ ኤምባሲ ስንሄድ ወይ ደግሞ ዱባይ ሄደን ለመስራት ስናስብ እዛ ከሄድን በኋላ ምን ዶክመንት ልንጠየቅ እንችላለን የሚለውን ዝርዝር ሀሳብ ዛሬ እናያለን ማለት ነው። መጀመሪያ ወደ አንድ ሀገር ለመሄድ ስናስብ ቤዚክ የሆነ ነገር ምንድነው? ከስድስት ወር በላይ የሆነ ወይ ደግሞ አንድ 6 ወር እና ከአንድ አመት በላይ ያለበት የታደሰ ወይ ደግሞ አዲስ ፓስፖርት መያዝ አለብን። ይህ ከያዝን በኋላ ወዴት ሀገር ነው መሄድ የምንፈልገው የሚለውን እንዲሁም እዛ ሀገር ሄጄ ለጉብኝት ነው የምሄደው፣ ለስራ ነው የምሄደው ወይ ደግሞ ለምንድን ነው የምንሄደው የሚለውን የምንወስን ይሆናል ማለት ነው። ወደ ዱባይ በስራ ለመሄድ ስናስብ ወይ ደግሞ በቪዛ ለአንድ ወርም ለሁለት ወርም ሄደን እዛ ሄደን ለስራ ለመቀየር ስናስብ ምንድነው ማድረግ ያለብን? መጀመሪያ ግዴታ ፓስፖርት ከያዝን በኋላ ሲኦሲ ብንይዝ ይመረጣል። ሲኦሲ ከስራና ክህሎት ሚኒስቴር እንዲሁም ከተለያዩ የስራና ክህሎት ሚኒስቴር ውክልና ያላቸው ኮሌጆችን ሲኦሲ ወይ ደግሞ የብቃት ማረጋገጫ እዛ ሄደን የምንሰራበትን የብቃት መረጋገጫ ወረቀት መያዝ አለብን ማለት ነው። የብቃት መረጋገጫ ወረቀት ከያዝን በኋላ የሚቀጥለው የሚሆነው ምንድነው? ፖሊስ ክሊራንስ ስፔሻሊ የዱባይ ፖሊስ ክሊራንስ። ዱባይ ያለ ፖሊስ ክሊራንስ ማንም ዜጋ ወደ ሀገሯ እንዳይገባ እንደከለከለች ይታወቃል። በስራ የምንሄድ ይሁን እዛ ሄደንም ወደ ኢምፕሎይመንት ቪዛችን የምንቀይር ሰዎች ሁላችንም እዛ ከመሄዳችን በፊት ወይ ደግሞ ወደዛ ለመሄድ ከማሰባችን በፊት ፖሊስ ክሊራንስ ማውጣት አለብን ማለት ነው። እንዴት ነው ፖሊስ ክሊራንስ የምናወጣው? ፖሊስ ክሊራንስ በጣም እየቆየ ነው፣ በጣም እየዘገየብን ነው፣ ምንድነው ማድረግ ያለብን እያላችሁ ለምትጠይቁ ሰዎች ደግሞ ስለሱ ዛሬ እንዴት ማውጣት እንዳለባችሁ ስቴፕ በስቴፕ እነግራችኋለሁ ማለት ነው። ፖሊስ ክሊራንስ መጀመሪያ እንደሚታወቀው ፖሊስ ክሊራንስ ስለ ወንጀል ነፃ ወረቀት የሚሰጠው የኢትዮጵያ ፌዴራል ፖሊስ ነው። የኢትዮጵያ ፌዴራል ፖሊስ በጥቁር አንበሳ አካባቢ ያለው ዋና ቢሮ መጀመሪያ እየሰጠ እንደነበረ ይታወቃል። ነገር ግን እዛ የፖሊስ ክሊራንስ ጥያቄ የሚጠይቁ ሰዎች በጣም ስለበዙና ማኑዋሊ መሰራት ስላልቻለ ከአቅማችን በላይ ነው በማለት ወደ ስራና ክህሎት ሚኒስቴር ቢሮዎች፣ ወደ ኤጀንሲዎች ኦንላይን እንዲያወጡላቸው ፍቃድ ሰጥተዋል ማለት ነው። ይህ ኦንላይን የሚወጣ ፖሊስ ክሊራንስ መጀመሪያ ለሱ ምንድን ነው የሚያስፈልገው ለሚለው ጥያቄ ጉርድ ፎቶ፣ ፓስፖርት እንዲሁም የሌበር አይዲ ቁጥራችን ያስፈልጋል ማለት ነው። ሌበር አይዲ ቁጥሩን ከዛ በኋላ የፓስፖርታችንና ጉርድ ፎቶ ከያዝን በኋላ ይህንን በኤጀንሲዎች በኩል አድርገን ፒዲኤፉን ኪውአር ኮድ ያለበት ትክክለኛ ፒዲኤፉን ፖሊስ ክሊራንስ እናወጣለን ማለት ነው። ይህ ፖሊስ ክሊራንስ ካወጣን በኋላ ቀጣይ ወዴት ነው የምንሄደው የሚለውን ምንድነው
ወደ ውጭ ጉዳይ ሚኒስቴር አውተንቲኬት ለማድረግ እንሄዳለን። ውጭ ጉዳይ ሚኒስቴርም እንዲሁ ሰው ብዙ ስለሆነ ሰው ማኑዋሊ መስራት ስለማልችል በማለት ኦንላይን በቴሌሳይን በኩል እንዲሰራ አድርገዋል ማለት ነው። በቴሌሳይን በኩል አድርጋችሁ የውጭ ጉዳይ ሚኒስቴር የሚከፈለውን ከፍላችሁ ፌርማችሁን ፈርማችሁ ቪዲዮም ስለምትሄዱበት ነገር ተናግራችሁ ስለምትሄዱበት ሀገር ተናግራችሁ ቪዲዮ ካቀመጣችሁ በኋላ ቀጥታ የውጭ ጉዳይ ሚኒስቴር አውተንቲኬሽን ይሰጣችኋል ማለት ነው። ይህንን ከጨረሳችሁ በኋላ ወዴት ነው የምታመሩ? ወደ ዱባይ ኤምባሲ ይሆናል ማለት ነው። ዱባይ ኤምባሲውም ልክ እንደ ፌዴራል ፖሊስ እና ውጭ ጉዳይ ሚኒስቴሩ ምንድን ነው እያለን ያለው ብዙ ሰው ስለሆነ ቀጥታ መስራት ስለማልችል መጀመሪያ በውጭ ያ የሚከፈለውን በድርሃም ከፍላችሁ እንድትመጡ ከከፈላችሁ በኋላ ደግሞ ይሄ ከኤጀንሲዎች የወሰዳችሁ ኦንላይን ወረቀት እና እንዲሁም በውጭ ጉዳይ ሚኒስቴር አውተንቲኬት ስታደርጉት የተሰጣችሁ ወረቀት እነዚህ ወረቀቶችንና የከፈላችሁበትን ይሄ የውጭ ጉዳይ የዱባይ ኤምባሲ የሚከፈለውን ወረቀት የከፈላችሁበትን ወረቀት ይዛችሁ ወደ ቪኤፍኤስ ወይ ደግሞ እነሱ ወደ ውክልና ወደ ሰጧቸው የዴሊቨር አገልግሎት ወደሚሰጡ ሰዎች እዛ ሄዳችሁ ዶክመንታችሁ ትሰጣላችሁ። ከዛ በኋላ ወደ ዱባይ ኤምባሲ ሄዶ አውተንቲኬት ተደርጎ ይህ ፖሊስ ክሊራንስ ይሰጣችኋል ማለት ነው። ሶ ብዙ ጊዜ በዘኪ አትጊዜ በሚለው የቲክቶክ አካውንት ብዙ ጊዜ ሰርቼዋለሁ። ነገር ግን እዛ ሁሌ በትግርኛ ብቻ ስለሆነ የሚሰራው በአማርኛ አድርግልን፣ በአማርኛ በሰፊው እንዴት ነው ስቴፕ አድርግልኝ እያላችሁ እየጠየቃችሁ ስለነበራችሁ ሁላችሁም ይህ ቪዲዮ ይህ የዱባይ ኤምባሲ የሚመለከተውና ስፔሻሊ ስለ ፖሊስ ክሊራንስ የሚገልጸውን ቪዲዮ ወደ ብዙ ሰው ሼር አድርጉት። ይህንን ፖሊስ ክሊራንስ ከጨረስን በኋላ ቪዛ ከመጣ በኋላ ቪዛችን ከያዝን በኋላ ወይ ደግሞ ፖሊስ ክሊራንስ ይዘን ቪዛ እንዲመጣ ስንፈልግ ቀጣይ ማድረግ ያለብን ምንድን ነው? የሜዲካል ወይ ደግሞ ሜዲካል ጤናችን ቼክ እናደርጋለን ማለት ነው። ሜዲካል ወረቀት ከያዝን በኋላ ይሄ የሚቀረን ቪዛው ተቀብለን ቆርጠን መሄድ ቆርጠን በኮንትራት ለ2 ዓመት ከሆነ የምንሄደው ካምፓኒ በቪዚት ከሆነ የምንሄደው እዛ ሄደን አይዳችንን ልናስቀይር ከሆነም በቪዚት ቪዛችን ተቀብለን እንሄዳለን ማለት ነው። ሶ ግዴታ ይህንን ያልኳችሁ መጀመሪያ ፓስፖርት፣ ከዛ በኋላ ሲኦሲ፣ ከሲኦሲ በኋላ ፖሊስ ክሊራንስ፣ ከፖሊስ ክሊራንስ በኋላ ሜዲካል፣ እነዚህ ወረቀቶችን ተመሳሳይ አጻጻፍ፣ ተመሳሳይ እድሜና ትውልድ ቦታ እንዲሁም እድሜ የተወለድንበትን እድሜ ኢኩል አድርገን ጽፈን አሰርተን ከዛ በኋላ ቪዛ ከመጣ በኋላ መብረን እንችላለን ማለት ነው። አንለስ ምንድነው አንዳንድ ካምፓኒ ምንም አይሉንም እያላችሁ ቪዛ ይሄ ሲኦሲ ሳታሰሩ የምትሄዱ እንዲሁም ሜዲካል ዝም ብላችሁ ትክክለኛ ያልሆነ ሜዲካል የምታሰሩ ወይ ደግሞ ኤክስፓየርድ የደረገ ሜዲካል የምትይዙ ፖሊስ ክሊራንስ ያልያዛችሁ ሰዎች እነዚህን ኮተቶች ወይ ደግሞ እነዚህ ነገሮችን ሳትጨርሱ በጭራሽ የዱባይ ቪዛ እንዳታወጡ ልላችሁ ፈልጌ ነው። በድጋሚ ጓጓ ሚዲያ ሰብስክራይብ ያላደረጋችሁ ሰብስክራይብ ሼር ያደረጋችሁ ወደ ብዙ ሰው እንዲደርስ አድርጉልን። ቀጣይ የዱባይ ቪዛ ወይ ደግሞ የዱባይ የስራ ቪዛ እንዲሁም ጉብኝት ቪዛ እንዴት ነው አፕላይ ማድረግ የምንችለው፣ እዛ ዱባይ ሄደንስ ምን ስራ መስራት እንችላለን፣ በምን ዘርፍ ነው መሄድ የምንችለው የሚለውን በቀጣይ ቪዲዮ ሰራላችኋለሁ። እስከዛ ቸር ሰንብቱ። ቴንክ